የአዲስ አበባ ከተማ አስተዳደር ኮንስትራክሽን ቢሮ በከተማዋ ከዚህ በኋላ በቢሮ የወጣውን አዲስ የቤት ግንባታ ስታንዳርድ የማያሟሉ ቤቶች እንዳይገነቡ አሳሰበም። ማንኛውም በከተማዋ የሚኖር ነዋሪ በኮንስትራክሽን ቢሮ የወጣውን የመኖሪያ ቤት ግንባታ መስፈርት ካላሟላ ቤት መገንባት እንደማይቻል የሚያዝ ሕግ መውጣቱ ተሰምቷል። በዚህ ማንኛውም የመኖሪያ ቤት የክፍል ስፋት ከ6 ካሬ ያላነሰ መሆን ያለበት እንደሆነ የሚደነግግ ሲሆን የግድግዳ ወርዱ ስፋት ደግሞ ከ2 ሜትር ማነስ የለበትም ተብሏል። ሆኖም ልዩ የመጸዳጃ ቤት አገልግሎት ያላቸውና በሚገጠምላቸው የግንባታ ግብዓቶች አይነት ባህሪና ጥራት የስፋትና ደረጃቸው የሚወሰን ክፍሎች ደግሞ ከ6 ካሬ ሜትር ስፋትና ከ2 ሜትር ወርድ አንሰው ሊሰሩ እንደሚችሉ በመመሪያው ተመላክቷል። እንዲሁም ማንኛውም የመኖሪያ ቤት ህንፃ ከወለል እስከ ኮርኒስ ያለው አነስተኛ ክፍል ቁመቱ ከ2 ሜትር ከ50 ሴንቲሜትር በታች መሆን እንደሌለበት በዚህ መመሪያ ላይ ተቀምጧል። ሌላው ስላሽ ኮርኒስ ላላቸው የመኖሪያ ቤት ክፍሎች ሰው ሊጠጋበት የሚችለው በዝቅተኛ በኩል ያለው የክፍል ቁመቱ ከ2 ሜትር ማነስ የሌለበት ሲሆን መኝታ ቤትን በሚመለከት ደግሞ ከ6 ካሬ ሜትር የማያንስ መሆን ያለበት ሲሆን ነገር ግን እንደ ሳሎን የሚያገለግል ከሆነ ደግሞ ከ12 ካሬ ሜትር ማነስ እንደሌለበት በመመሪያው ተቀምጧል። የተካፋች ስታንዳርድን በሚመለከት ማንኛውም ተካፋች ከይዞታ ወደ ውጪ መክፈት የማይችል ሲሆን ወደ ግቢ መግቢያ ለመኖሪያ ቤት ቢያንስ 3 ሜትር መጠበቅ አለበት ሲልም መመሪያው ደንግጓል። የመጸዳጃ ቤትና ባልኮኒ የበር ስፋት ከ70 ሴንቲሜትር እንዲሁም ቁመቱ ደግሞ ከ2 ሜትር ከ10 ሴንቲሜትር ማነስ እንደሌለበት በመመሪያው ተቀምጧል። ሌላው የመተላለፊያ ወይንም ደረጃና ኮሪደሮችን በሚመለከት ደግሞ ማንኛውም የመኖሪያ ቤት ኮሪደርም ሆነ የውስጥ ደረጃዎች ከ90 ሴንቲሜትር ማነስ እንደሌለባቸው መመሪያው ደንግጓል። በአንድ ተከታታይነት ባለው የመውጫ ደረጃ የተለያዩ የመርገጫ ወይንም የመወጣጫ መጠን መጠቀም የማይቻል ሲሆን ሆኖም ወደ ውሃ ማጠራቀሚያ ገንዳ ወይንም ወደ ማሽን ክፍል የሚደርስ ደረጃ ከሆነ ደግሞ ከተጠቀሰው መጠን በታች በተለየ ሊሆን እንደሚችል በዚህ መመሪያ ተደንግጓል። ማንኛውም የመኖሪያ ቤት የውስጥ ደረጃዎች ስፋት ከ25 ሴንቲሜትር ማነስና የደረጃዎች ቁመት ደግሞ ከ18 ሴንቲሜትር መብለጥ እንደሌለበት በመመሪያው በግልጽ ተመላክቷል። የበርና መስኮቶችን ስታንዳርድ ስፋት በሚመለከት ደግሞ ከክፍሉ የወለል ስፋት ቢያንስ 15 በመቶ መሆን እንዳለበት የተቀመጠ ሲሆን የበሩ ስፋት ደግሞ የተጣራ 80 ሴንቲሜትር እንዲሁም ቁመቱን ደግሞ ከ2 ሜትር ማነስ እንደሌለበት በግልጽ ይደነግጋል። የፊት መስታወት አይነት ወይንም ተመሳሳይ አይነት ውጤት እንዲኖረው የተደረገ መስታወት ለውጪ አካል የግንባታ አገልግሎት መጠቀም እንደማይቻልም በመመሪያው ተደንግጓል። ለመኖሪያ አገልግሎት የሚውል ህንፃ ዋና መግቢያነት የሚውል በር ደግሞ ስፋቱ 1 ሜትር ከ20 ሴንቲሜትር ማነስ እንደሌለበት በመመሪያው በዝርዝር ተቀምጧል። የኩሽና የሳሎንና የመኝታ ክፍል የበር ስፋት መጠን ደግሞ ከ90 ሴንቲሜትር ቁመቱ እንዲሁ ከ2 ሜትር ከ1 ሴንቲሜትር ማነስ እንደሌለበት መመሪያው አስደንግጓል። የባልኮኒን ስታንዳርድ በሚመለከትም የባልኮኒ መደገፊያ የፍርግርግ ስፋት ከ0.11 ሜትር መብለጥ እንደሌለበት የተደነገገ ሲሆን የመደገፊያው ቁመት ደግሞ 1 ሜትር ከ5 ሴንቲሜትር ማነስ የለበትም ሲል ነው መመሪያው በማያሻማ ሁኔታ ያስቀመጠው። የጽዳት ወይንም የሳኒታሪ ስታንዳርድ የኤሌክትሪክና የአጥር ስታንዳርድን በሚመለከት መመሪያው በግልጽ የተቀመጠ ሲሆን የመኖሪያ ቤት መጸዳጃ ከመታጠቢያ ጋር አብሮ ሊሰራ እንደሚገባና በዛ አግባብ መሰራት እንዳለበትም በመመሪያው ተደንግጓል። የመብራት ዝርጋታን በተመለከተ የሚዘረጋው የመብራት መስመር ከቤቱ ዲዛይንና ሁሉንም የቤቱን ክፍሎች ወይንም መዳረሻዎች የሚያካልል መሆን እንዳለበት የተቀመጠ ሲሆን ማንኛውም የኤሌክትሪክ ማስተላለፊያ ቁስ በሚያቀርበው አካል በባለሙያው ተፈትሾ የታመነበት መሆን እንዳለበትም በመመሪያው ተቀምጧል። ማንኛውም የመኖሪያ ቤት አጥር ከፍታ የሚለካው ደግሞ ከተፈጥሮ የምድር ወለል እንደሆነና በሁለት አዋሳኞች መካከል የሚገነባው አጥር ደግሞ ከፍተኛው የግንባታ ቁመት ከ2.5 ሜትር መብለጥ እንደሌለበትና ከውስጥ ለውስጥ የሚዋሰን አጥር ከሆነ ደግሞ ወደ ውስጥ በሚያሳይ ቁስ ወይንም ግንብ የተሰራ ሆኖ ቁመቱ ለመኖሪያ ከሆነ 1 ሜትር ከ50 ሴንቲሜትር ለድርጅት ከሆነ ደግሞ 90 ሴንቲሜትር መሆን እንዳለበት መመሪያው ደንግጓል። ሆኖም ለመኖሪያ ቤት ወደ ውስጥ በሚያሳይ ቁስ እስከ 2 ሜትር ድረስ ከፍ ማድረግ እንደሚቻልም በመመሪያው ተቀምጧል።
እንዲሁም ውስጥ ለውስጥ ወይንም ውጪ ለሆነ መንገድ ደግሞ ባለይዞታው ከዋናው መንገድ በሚዋሰነው ድንበር ላይ የሚገነባው አጥር ከፍታ ለመኖሪያ ከሆነ 70 ሴንቲሜትር ሆኖ ቢያንስ 75 በመቶ ወደ ውስጥ በሚያሳይ ቁስ እስከ 1 ሜትር ከ50 ሴንቲሜትር ከፍ ማድረግ እንደሚችል ተገልጿል። በተመሳሳይ ለቢሮና ለሌሎች የንግድ ተቋማት ከሆነ ደግሞ እስከ 80 በመቶ ወደ ውስጥ በሚያሳይ ቁስ በመገንባት እስከ 1 ሜትር ከ50 ሴንቲሜትር ከፍ ማድረግ እንደሚቻልም በመመሪያው በግልጽ ተቀምጧል። ለኤምባሲዎችና ለዲፕሎማቲክ ተቋሞች ደግሞ እስከ 2 ሜትር ከ50 ሴንቲሜትር በድፍን ቁስ ከፍ አድርጎ መስራት የተፈቀደ ሲሆን ተቋሙ በሚያቀርበው የደህንነት መጠበቂያ ምርጫ እስከ 3 ሜትር ከፍ አድርጎ መስራት እንደሚቻል መመሪያው የሚደነግግ ሲሆን